ምናምን ያንን ባላቅ ምንድነው ምላት እንደ አሪፍ ነው አሪፍ እድል ነው መመዝገብማ ጥሩ ነው ይጅ ተመዝገቢ ምላት ገባሽ ካልሰማው ካላወቅ አሁን ለምሳሌ ስለዚህ ነገር ስታወሩ እኔም ሰምቼ ስለማላቅ ማለት ነው እና እንደዚህ አይነት ብዙ ያዋሰዋል እኔ ራሱ ሰርቻለሁ በኔ ስም ራሱ ቴሌግራም ላይ እርዳታ ሀቢባ እርዳታ የምታስረዳው ኮሚሽን እያስከፈለች ነው እያሉ ሀቢባ የሀቢባ ሰራተኞች ነን እያሉ በጽሁፍ በቮይስ ኮድ ለሚያወራቸው በጽሁፍ እያወሯቸው ሰለሞን ኤርሚያስ የሆነ ነገር አምረላ ምናምን የሚባሉ ስሞች ስንት ደረሰኝ አምጥተውልኛል ያሳዝናሉ አይ ግን እባካችሁ እንግዲህ ታች ያላችሁ ምሰሙም ተነጋገሩበት ሰውን አስተምሩት አትሊስት ሁሉም ቢያወራበት ጥሩ ነው እዚህ ጋር አሁን ሰምተው ዋለ ተበላ ነበር ምናምን ብለው ላጠቀ ማለት በቃ በሄዳችሁበት አንሱ እንደዚህ አይነት ነገር እየተደረገ ነው ተጠንቀቁ መኩ ላይቭ እንደውም አላፊ ነው እኔ ቪዲዮ ነው እኮ ደጋግሜ ስንት ይሰራው አሁን በተዘጋው አካውንቴ ከዚህ በፊት በነበረው ትልቁ አካውንቴ በተደጋጋሚ ሰርቻለሁ በዚህ አካውንቴ ደግሞ 2 ቪዲዮዎች አሉ ፒን ተደርገው ነበር እንደውም ሲቆይ ነው ሌላ ኢምፖርታንት ቪዲዮ ሲመጣ እነሱን ፒን ያደረኩባቸው እንጂ በጣም በብዙ ታዋቂ ሰዎች ፌክ ቴሌግራም ፌክ ፌስቡክ የተለያዩ ፌክ ፕላትፎርሞችን ከፍተው እንደሚያጭበረብሩ ደጋግሜ አዌርነስ ለመስጠት ሞክሬያለሁ ግን ከባድ ነው ሲው ቮይስ አድርግለትና አሁን አንቺ ቆይ የሰማ ሰው እንዳው ገንዘቡን አሳልፎ ይሰጣልሽ ታስበሽ ሁለቴ የሚበላ ሰው አለ ብለክስ ሁለቴ ሶስቴ የሚበላ ሰው አለ ብለክስ እሱ በቃ ሌላ በሽተኛ ጤነኛ አይመስለኝም እንደዛ ሁለቴ ሶስቴ እንደዛ ከሆነ ሳይረባ ደግሞ አንዳንዶቹ የሚሉት ምን መሰለሽ አይ ድል ልሞክር እውነት ሊሆን ይችላል እኮ ለምን እዚህ ላይ በሚሰጠው ጊፍት በመናምን በሚያደርገው ነገር ሊታለሉ ይችላሉ ምናልባት እውነት አንዳንዴ እኮ ውሸትም ባለበት እውነት ይኖራል ከአስር ውሸት ውስጥ አንድ እውነት ነው የሚል ነገር አለ ያው አባባል በአገራችን ገባሽ ያም ሊሸውዳቸው ይችላል ግን አንድ ቮይስ ላድርግለትና ዋትስአፕን ካየው ይመጣና ይነግራቸዋል እሱ እንዳልሆነ መናገሩ ጥሩ ነው አትሊስት በቃ እንዲህ አይነት ነገር ሲጀመር ራሱ እሱ ቢናገርና ያስ ተቀርቶ ቢለቀቅ ጥሩ ነው ኦኬ እሱ ቪዲዮ የሚሰራል ችግር የለበት እንደምን አለ ሀጎት ደህና ነው ወይ ሰላም ነው ወይ ሄሎ እንዴት ነህ ደህና ነው ወይ ደህና ዝጋር መስገድ እየበረታ ነው ከምኑ